የኔ ጌታ ትሰማኛለህ? መቼ ነው የምንገናኘው? ምንም ችግር የለም። ትልቅ ሰውዬ ናቸው አይጠረጥሩም። የባንክ ገንዘብ ናላቸውን አዙሮታል። ምንም ነገር አይጠረጥሩም። ለናፈስ ብያወጣለሁ። ትሰማኛለህ? ለናፈስ ብያወጣለሁ። በዛው ልመናለሁ። ምንም ችግር የለም። እንገናኛለን። እሺ አቦይ መጣይ አቦይ 5 ዓመት የዘጋሁትን ገንዘብ ወለዱ ስጪ ብላተኝ በልተዋል አሉ። አፈር መሬት ያላቸው ያውስ እንደው ወለዱን አማርኛ ይገባል እንዳይሉ ይፉ ይልል ሸዶ አልኳት። ይፉ ይልል ሸዶ እስራኤል ቃሽት አቺ ተለፈሩ በዚህ ታይ ዝጊው አቺ በዚህ ታይ ቀመጡ ይሩትልሽ የሚጠጣ ነገር ጠጡ አባዬ። አሁን ጥሩ አይደል? አሁን ጭላይ ወይኔ መክፈቻው ሰባካችሁ። የምን መክፈቻ ነው? አንቺ ላስጎለብስ ነው። አንቺ በጣም ጥሩ አላት እንዴ? አንጠልጥሎ ወንድ ማለት አንጠልጥሎ የሚያድ ነው። ኧረ ዋናይቱ እቺ ናት። ጎበዝ ወንድ እቺን ነው ይዞ የሚሄድ። ያቺን አሮጌት ጥዬ አንቺ ላስመጣው ብዬ ነው። አባዬ በጣም አበዙት ማሞገሱን። ይገባሻል። አበዙት በጣም መቀመጫ ምን ነካውት? አይቆሉ ቆራቁራሽ ብዬራ መጣውሽ። ምን አይነት ጥያቄ ነው እንዴ? አንቺ ወይ እንደስማማ ወይም እንደገና አመጣሽ ወመለሽ። ልጅ አብረን እናሳድጋለን ተባብረን ነበር። አሁን ጥሩ መጣሽ። ያቺን የወረወርኳት አይነ መጀመሪያ ልጅ አልወድሳለሽ ነው የምሰጠውት ነገር አለ። ኧረ አሁን በቃ ነው እቴ በቀን አይሰጥም አሉ። ይሰጣል እንዴ ታልሽማ? እሺ ከዚህ ጋር ይቆዩና እሰጠውታለሁ። ማድበትም ያለኝ አዳማ ቦሴን ምናምን ላድርግ እንጂ እዛ ጊዜ ወንድ ነው። ማስታወሻ አበባ ምን ነው? ማስታወሻ አበባ የመደራ አበባ እንቆረጫሎሽ። ወይኔ አይ ጉድ! የደሞ መሰጣለሁ ስትለኝ ሌላ መስሎኝ። በያው ተለብሽ ትከዩ ካልፈለጉ እኮ መቀበል ግዴታ አይደለም እንዴ? ትከዩ ትልቅ ዛፍ ነው። ትከዩ ተለይ ወይኔ ባካችሁ